እስቲ አሁን ደግሞ ቲክቶክ ላይ ለምለሙ ካረንጓዴው ቦታ ባሌ ነው። ምን አገባኝ? ደሞ ምነው እቺ ሴትዮ ግን ደርሰሽ የ80 ሚስት ልሆን አልሽሳ? በዛ በጣም ረመል አርገው እርጉዝ እያለኝ የሚያይዘው ምነው ፈላብሽ ምነው ፈላብሽ ሰሞኑን አቅበዘበዘሽ ገላይን ከታጠብኩ አንድ 3 ወር ሆነኛል። ዛሬ ግን ምን ሰምተህ መጣ? ድናንተ ምንድነው? ሰው ነው ወይስ እኔ እንጃ። አንተ ያዳሞት ነው እንዴ? የጤፎት ነው እንዴ? ብራዘር እስቲ አሁን ደግሞ ቲክቶክ ላይ ለምለሙ ካረንጓዴው ቦታ ባሌ ነው። ምን አገባኝ? ደሞ ምነው እቺ ሴትዮ ግን ደርሰሽ የ80 ሚስት ልሆን አልሽሳ? በዛ በጣም ረመል አርገው እርጉዝ እያለኝ የሚያይዘው ምነው ፈላብሽ ምነው ፈላብሽ ሰሞኑን አቅበዘበዘሽ ገላይን ከታጠብኩ አንድ 3 ወር ሆነኛል። ዛሬ ግን ምን ሰምተህ መጣ? ድናንተ ምንድነው? ሰው ነው ወይስ እኔ እንጃ። አንተ ያዳሞት ነው እንዴ? የጤፎት ነው እንዴ? ብራዘር